ምንድነው ማረገው? አንቺንም ማላገባሽ ከሆነ ካንቺ ጋር እንደሆነ የማይፈልግ ከሆነ እሺ እኔ ምንድነው መሆኑ ከዚህ በኋላ? አንተ ምን ትሆነ? ያለ አንቺ እንዴት ነው መሆኑ? ዛሬስ ከፋኝ በጣም ዛሬስ ከፋኝ በጣም ለዚች ሰላም ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? ባለፈው በታመምኩበት ቃል መጥቶ ይሰራኛል መቼም ታውቃላችሁ። አሁን አልተሻለኝም እንደምታዩት እዚህ ጋርና እዚህ ጋር ቆሳስ እያለው ጉንፋኑ ግን ለማንኛውም ዛሬ መጥቼ ስራ ቦታ የመጣሁት ስራ ቦታ እንደመጣ ያውቃል እንዴት እንደምተኛ ነው የሚያውቀው። ስራ ቦታ የመጣሁት ፕራንክ ላደርገው ነውና ደውዬለታለሁ። ይሄ ቅሌታ እኔ ስራ ቦታ ስመጣ ስራ ቦታ አላገኘሁትም፣ ቤቱ ተኝቶ ነበር። ደውዬለታለሁ እየመጣ ነው። ከመጣ በኋላ እኔ ደግሞ ቤት ሽምግልና እንዳትልክ ካዘር ከልክሏል እለዋለሁ እና የሱን ሪአክሽን አብረን እናያለን። አብራችሁን ቆዩ። እወዳችኋለሁ። ታሪክ ተደበቀ በቃ ወደዛ ሄደ። ምን አባሽ እንደምን ወጣሽ ከቤት? እናቶች ቢይሻል ነበር። ተሽሎኛል። ገና ምንድን ነው የተሻለሽ? መሀል መንገድ ላይ እንደዚህ ያወራል አስፋልት ላይ ቁጭ ብለሽ ተሽሎኛል። ለዛ እንዴ እና ለምሬ ተቀመጥሽው? እሺ ምን መሬት ላይ ለምሬ ተቀመጥሽው? ደክሞኝ ነው። አሞሻል እኮ እናት ለምን የሚመጣሽ? አልተሻለሽ እኮ ገና ይሄንኩ እና ስራ ቦታ ላይ ለምንድን ነው ያጣው? አንተ ቅሌታ እኔ ማርፍጄ ነው የመጣሁት። በቃ አንቺም ቤት ስለምሽ ብቻዬን ደግሞ እዚህ በጣም በጣም ታውቂያለሽ፣ ደብረኛል። ናቲ ደብረኛል። ስለዚህ ለማንኛውም ነው እንደዚህ ግለሽ ነው እንድኛለሁ የምትይኝ? እሺ ለማንኛውም የመጣሁት ላወራህ ነው። እና ከሰው ላይ ደርሰን ስትይ አይደርስም። በጣም ማሳሳቢ ጉዳይ ነው። አንቺ እናሽ ወይ አጣሪኝ እቤት ቤት መምጣት አትችልም። ለዛ ምን ማለት ነው? በቃ ቤት መምጣት አትችልም። ምን ነው? ምን ተፈጠረ? በቃ ለነገር የፈለኩት ነገር ሽማግሌ መላክ አትችልም። ለምን? አለ እኮ ሽማግሌ ማለት ለሽማግሌ የሚሆኑ ሰዎች አሉኝ አውቃለሁ። ልጆች አለ ከመች እኔ መላክ አትችልም ስለ ቤት አባቢ ሽማግሌ ይላል። ለምን? ከዚህ በኋላ ከሱ ያለሽ ነገር አሪፍ ስላልሆነ ማለት አሪፍ ስላልሆነ አሁን በይሳት እንድትጋቡ አልፈልግም። በጣም ተጥሯል ያለው ነገር በጣም ተጥሯል። ስለዚህ እንድትጋቡ አልፈልግም። ሽምግልናው የሚቆይ ብሏል። ማለት ይቆይ ሳይሆን አይምጡ ሽማግሌ እኮ ለምንድን ነው ምን ማለት ምን አይቶ ነው ያለኝ እንደዚህ ሊል የቻለበት ምክንያት ምንድን ነው? በቃ ከዚህ በኋላ ካንተ ጋር እንደሆነ አልፈለገም። ለምን? ምን አጥፋት ነገር አለ? እሱማ ብዙ ነገሮች አሉ እኮ። ምን አጥፋው? ያጥፋት ነገር እሱን ያስቀየምከው ነገር ይኖራል። ምን አረኩኝ እንዴ? ተገናኝተን ምን አድርጌ ያስቀይመዋለሁ? አንቺ ካንቺ ጋር እሱን የሚያስከፋ ነገር አድርገናል ነው ከመጥፎ አይደለም። ቢሆንም ባለፈውም አሞኝ ቤት መጣ እንደዛ በማድረግ እንዴ እሱ እኮ ፕራንክ አይደል እንዴ ማሬ? እንዴ አልነገርሽው? ለሶት የለ እንዴ መጀመሪያ ላይ እኮ ቪዲዮ አለ አይደል እንዴ? ላንቺም እኮ አላምን ብለሽኝ እኮ ቪዲዮና ሰጪሽ አይደል ያሳመንኩሽ? መጀመሪያ ላይ ፕራንክ እንደሆነ ተናግሬ ምናምን ያለውን ቪዲዮ እኮ ሰጪሻለሁ አይደል? እኮ እሱን አይቶ የለ ለምንድን ነው እንትን ያለ? አቃለው ብቻ ለማንኛውም አይሆንም ብሏል። ከዚህ በኋላ ሽማግሌ እንዴ ለምን ማለት በቂ ምክንያት እኮ እየነገርሽኝ አይደለም? ምንም የበቂ ምክንያት እኮ ያስፈልገውም። በቃ እሱ አልተመቸውም፣ ያረከው ነገር ያረከው ድርጊት አልተመቸውም። እሺ ችግር የለውም። እሺ እኔ ይቅርታ ልጠይቀው። ምንድነው ይቅርታ መጠየቅ ማለት? እንደዛ በማድረግ ይቅርታ ልጠይቀው እንዴ? ምን ማለት ነው? በቃ ለስንት ዓመት ሙሉ የጠበቅኩት ነገር እኮ ነው። በቃ ችግር የለውም እኮ ሌላ ጊዜ መሆን ይችላል። ከአመት በኋላ ከሁለት አመት በኋላም እኮ ይደርሳል አይደለም እንዴ? ለምን ከአመት ከሁለት አመት በኋላ ጭራሽ እኮ አይፈልግም ነው እያልሽኝ ያለሽ? አዎ። እና ታዲያ ከባድ ነው። ቆይ ማለት አሁን አንቺ ተረጋግተሽ ነው እያወራሽኝ ያለሽው? እኔ ተረጋግቼ አይደለም። እኔ አሁን አልቅሽ ወጥቶልኝ ነው። አልገባኝም። ምን ማለት ነው? ምንም አልመሰለሽም ማለት? በቃ እኔም እኮ ደብሮኛል። እኔም እኮ ተሰምቶኛል። እንደማንኛውም ሰው እኮ የሚሰማኝ ስሜት አለ አይደል እንዴ? ግን ደግሞ ነገሮችን ረጋ ብዬ ላስረዳ እየሞከርኩ እኮ ነው ያለሁት። አይደለማ የሁሉ ነገር ካዘጋጀን በኋላ የሁሉ ነገር ከተደረገ በኋላ ለሱም ከነገርነው በኋላ አሁን ላይ ለምንድን ነው ሐሳቡን የቀየረው? አልገባኝም። በቃ ነገርኩ። በሰራው ስራ በጣም ተናዷል።
መጀመሪያ እኮ ተስማምቶ ነበር አይደል? መጀመሪያ ተስማምቶ ነበር ግን በቃ ሲያስበው እንደዚህ ከሆነ ነገሮቹ በጣም እየተጣደፉ ነው ያሉት ነገሮቹ እና ደግሞ ጭራሽ እንደዚህ የምታረክ ከሆነ ይሄ ልጅ ነገ ካገባት በኋላም እቺ ልጅ ሊያስለቅሳት ይችላል ሊያስከፋት ይችላል ብሎ አሰበ። እንደ አባት ማሰብ ያለበትን ነገር ነው። ገብቶኛል። እንደ አባት ማሰብ ያለበትን እኮ ያስባል። አዎ ግን ደግሞ እስከ ዛሬ 3 አመት ሙሉ አልቀሰሽ አይደለም ከአይንሽ እንኳን ፊትሽ ላይ እንኳን የመከፋት ነገር ሳይታይብሽ 3 አመት ሙሉ ቆይተን እንዴት ነው አሁን ከመሬት ተነስቶ እንደዚህ ብሎ ማሰቡ ምን አመጣው ነው ያልገባኝም። እሺ ምን ይሻላል? ምን ላርግሽ? እኔ ለምን አጣብቂኝ ውስጥ ተከተኛለህ? አባቴ ምን ያህልና ከማንም በላይ እንደምወደው ታውቃለህ አይደል? አውቃለሁ። እንደኔ እሱን ሳላቀርች እኮ አይደለም። ግን እሺ በቃ ችግር የለውም። እኔ ይቅርታ ልጠይቀውሽ። በጠፋሁትም ነገር ካለ ልጠይቀው ካለም ያጠፋሁት ነገር ቢኖርም ባይኖርም እኔ እሺ ይቅርታ ልጠይቀው። ወደ ቤት እንሂድና ይቅርታ ልጠይቀው። እሱ አንተን ማየትም አይፈልግም ሲጀምር። እንደምን ማለት ነው አንተን ማየት አይፈልግም ማለት? እኔ እኮ እና ተረስተሽው ነው እንዴ? በጣም ብዙ ነገር እኮ ነበር ያቀርነው። አዎ ብዙ ነገር እንዳቃጥልና እኮ አውቃለሁ። ግን በቃ ስለዚህ እድሉን ስጪኛ ታዲያ ሂጂ እሺ ይቅርታ ልጠይቀው እኮ እያልኩሽ ነው። እሺ እምቢ ቢልስ? ይቅርታ አላረግልህም እግሩ ላይ ወድቄ ለምንወለው ነው እኮ እንደዛ ቢል እምቢ ቢልስ ምን ታረጋለሽ? ወድቃ እግሩ ስር ወድቃ ለምነኸው እምቢ ብትባል ምን ታረጋለህ? አላውቅም በቃ አላውቅም ብቻ ወይ ቄስ ይዤ እሄዳለሁ። መቼስ ትልልቅ ሰው ለሽምግልናው ለሰርግ ሳይሆን ከእሱ ጋር ለመታረቅ አደርገዋለሁ። ሽማግሌ ወይ ይዤ እመጣለሁ እንጂ እና ታዲያ አንቺ ከመሬት ተነስቶ ምን ማለት ነው እንደዚህ አይነት ነገሮች? ይሁሉ ነገር ከታሰበ በኋላ ጀማራ ምን ደስ የሚል ነገር ነው። ያንቺ ነው ያው ነገር አስቤ ያው ወጪ አንተ ስለውጪ ነው እኔ ስለማግባት ምናምን አይደለም ታሰበው ጀምር። አንቺ ስለማግባት ባላስብ ነው ታዲያ ሂጅ ይቅርታ ልጠይቀው የምልሽ። መጀመሪያ ከተስማማ በኋላ ድጋሚ አልፈልግም ማለቱ ምን አመጣው? እኔ ያልገባኝ ነገር ቢኖር እሱ ነው። አሁንም ድረስ በቃ ሲያየው ጸባይህን ሲያየው እዛ ቪዲዮ ላይ ሲያይ በቃ አይደለም እንዴ 3 አመት ሙሉ እስከዛሬ ሲሰሩት የነበሩት ቪዲዮዎች እኮ ከዚህ በላይ አለኩ። ደግሞ ቀልድ እንደሆነ ነገር ብዬሽ ነበር እኮ አይደል እንዴ? ላንቺም እኮ አሳይቼሻለሁ አይደል እንዴ ቪዲዮ አንቺ ጋር ከመምጣት በፊት ያደረኩትን ነገር እኮ አሳይቼሻለሁ አይደል? ያወራሁትን ነገር አሳይቼሻለሁ። ከዛም ነው አይደል እንዴ ፖስት የተደረገው? በቃ ለማንኛውም ይሄን የመጣሁት ከዚህ በላይ መቆየት ያለብኝ አይመስለኝም። ምን ማለት ነው መቆየት ያለብኝ አይመስለኝም እንዴ? ምን ማረጋችሁም በቃ እኔ ካባቴ ማለት አንቺ አሁን በቃ እንደዚህ በቀላሉ ተስፋ እየቆረጥሽ ነው? አልገባኝም። ካባቴ ቃል ማውጣት አልችልም። ካባትሽ ቃል ማውጣት አልችልም። እኔም ውጪ እያልኩሽ አይደል? እና ግን የአባትሽን ቃል ወደኛ ማምጣት እንችላለን ነው እያልኩሽ ያለሁት። እንዴት አድርገን ነው ማምጣት የምንችለው? አንቺ ቢያንስ እንኳን ለማሳመናት ሞክሬያለሁ። ዝም ብዬ ያለኝን እሺ ብዬ ተቀብዬ መጣሁ ነው እንደሚመስል። አወራርሽ እኮ እንደዛ ነው የሚመስለው። እግዚአብሔር እንደምን ሆነሽ ነው? እያለቀስኩ እንድነግርህ ነው የምትፈልገው? እኔ አልቅሽ የሚል ነገር አልወጣኝም። ለነገሩ በያልቆ ነው እንጂ ማልቀሳቅም አይደለም። እኔ አልቅሽ አላልኩም። ያምሻል እንደ አንቺ እና ምንድነው እሺ የምትለኝ? እሺ ቆይ አሁን ምንድነው ምርጫዬ? እሺ እኔ ምንድነው ማረገው? እሺ አሁን ከዚህ በኋላ ማለት ምንድነው ማረገው? አንቺንም ማላገባሽ ከሆነ ካንቺ ጋር እንደሆነ የማይፈልግ ከሆነ እሺ እኔ ምንድነው የምሆነው ከዚህ በኋላ? አንተ ምን ትሆናለህ? ያለ አንቺ እንዴት ነው የምሆነው? እንደ ማንኛውም ሰው ካለኝ ትኖራለህ። የትኛው ሰው? እስቲ ማንኛውም ሰው የምትይውን አሳጊ። እኔ እንደ ማንኛውም ሰው ነኝ እንዴ? ስለምደዋለሁ ሁሉም ነገር ይለመዳል። እያልሻልሽውን ነገር ግን ገብቶሻል? ድረስ ታውቆሻል? ትለምደዋለህ ነው እኮ እያልሽኝ። አንቺ ለምደሽው ነው? አለመድኩኝ እና ታዲያ ምን ለምደዋለሁ? ካላንተ መዋል እንደማልችል አውቃለሁ፣ ግን ደግሞ መዋል ለምዳል። ጭራሽ አንቺ ውሎሽ ነው ካለኔ መዋል ነው ማቺ ማለት ነው። አንቺ
ማለት እኔ እኮ ካላንቺ አላስብም። ካንቺ በቀር እኮ ምንም አስበው ነገር የለም ስላንቺ ካልሆነ በስተቀር። አባ በቃ እኔ ይሄን ለታቆ እዚህ ጋር መቀመጥና መስማት አልፈልግም። በቃ ዛሬ እስከፋኝ በጣም ዛሬ እስከፋኝ በጣም ለዚች መልከ መልካም ከፋኝ በጣም እኔ እስከፋኝ ፍራንክ ነው ከናበል ወይኔ ጌታ የነበቱ ታሪክ እንዴት ነው ልጅ? ፀሐይ ላይ ተቀቅሎ ነው ካሜራማናችን ይሄንን ቪዲዮ የቀረጸው። ምን ነው ማርጊ ካለኒ ማሰብ አይችልም አይደል? አንቺ አምሻል እንዴ? ቆይ በማየው ነገር የምትቀልጁ አሞኛል። እንደዚህ አገፍትረኝ እናተ ምን ማለት ነው? በማየው ነገር የምትቀልጁ እንዴ? ጀስት ቀልድ ፕራንክ አንተ ምን ያክል ጓጉቼ ስጠብቅ እንደነበርኩ ታውቂያለሽ። የፈለገ ነገር ነው እስኪደርስ ምን አይነት ቀልድ ነው የምትቀልጁ? እኔ አልቀለኩኝም። ፕራንክ ነው ከዚህ በላይና ፕራንክ ምን እንትን ነው እንዴ? የደስታ ዜና አረግሽው እኮ ፕራንክ። እሺ በቃ አንቺ ሌላ ፕራንክ የምታረግበት ነገር ጠፍቶሽ ነው? ነልሳ ማርያምን ካንቺ ማን ጠብቀው ነው? እሺ አግኝቻለሁ። ዞር በይ። አላገኘሽኝም። ተገኝቷል አልተገኘም? ተገኝቻለሁ። ከዛ ግን ዞረት ይልኛልሽ ጋይስ። ዞር በይ በቃ። ተበቅየዋለሁ ጋይስ፣ ተበቅየዋለሁ። እችላለሁ ጋይስ። ሰብስክራይብ እና ሼር እያረጋችሁ ላይክ እያረጋችሁ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ባሊላባ ብለው ባይ